ጋዜጠኛ ተክለ ሃይማኖት አዳነ ከማውቃቸው ጋዜጠኞች በሙሉ የጋዜጠኝነት ስነ ምግባር የጎደለው ግብረገብነት የሌለው የቃላት አጠቃቀምና የንግግር ይዘቱ ብስለት የሌለው ሰው እንደሆነ አውቃለሁ። ግን ይህ ማለት በአካላዊ ጉዳቱ ላይ አላስፈላጊ ንግግር ሰው ሲናገረው በጣም ደስ አይለኝም። ምክንያቱም ይሄ የሱ አካል ጉዳተኝነት ሪያሊቲ ነው፣ ማይለወጥ ነው። ለኛ ደግሞ ፖሲቢሊቲ ነው፣ እንደሱ የመሆን እድል አለን ማለት ነው። ስለዚህ ሐሳቡን መተቸት፣ ሂስ ማውጣት ይቻላል። አካላዊ ጉዳቱ ላይ ግን አላስፈላጊ ንግግር መናገር፣ መስደብ፣ መዝለፍ ተገቢ አይደለም። ምክንያቱም አካላቸው ሙሉ ሆነው በአግባቡ ያልተጠቀሙ ሰዎች ስላሉ። ስለዚህ አላስፈላጊ ንግግር ተቆጠቡ። አመሰግናለሁ።